መንገድን የሌሉ መለስ ለነገሥታቱ ዘላለም ሕይወትን ሰበከላቸው፣ ለድሆችም መጽናናትን ሰበከ። ከዚያ በኋላ ሞትን ምን አደረገው? ገሰጸው። ሶስት አይነት ሙታንን አስነሳ ጌታ። በዚህ ምድር ያስነሳቸው ሶስት ሙታን ናቸው። በሞት ላይ ስልጣኑን አሳየ ነበር ጥያቄ ርዕሳቸው። ጌታ በምድር ላይ ያስነሳቸው ሶስት ናቸው። ለምን እንደው 5,000 ቢያስነሳ አጥቶት ሶስት ብቻ? እነዚህ ትርጉም ስላላቸው አንዲቱ ያስነሳት ልጅ ቤት ውስጥ ሞታ ያልተገነዘች ግን ቤት ውስጥ ያለች በድኗ ያልወጣ ልጅ አስነስቶ ሕፃን ልጅ ነው፣ ብላቴና። ሁለተኛው ልጅ ደግሞ ጎበዝ ነው፣ የድሃ ልጅ ነው፣ ያንስ ሴት ልጅ ነው። ሙቶ ተገንዞ መንገድ ላይ ሊቀበር ሲሄድ አንተ ጎበዝ ተነስ ብሎ አስነሳ። ሶስተኛው አልዓዛር ነው፣ ከተቀበረ በኋላ ነው ያስነሳው። አያችሁ፣ ሶስት አይነት አነሳሳ። አንደኛይቱ ሞታለች ግን ከቤት አልወጣች። ሁለተኛው ሞቷል ከቤት ወጥቷል፣ መቀበር ብቻ የቀረው። ሶስተኛው ተቀብሯል፣ 4 ቀን ሞልቶታል። ሶስቱን አስነሳቸው። በሶስቱም ላይ ስልጣኑን አሳየ። አይ እችኛይቱ እኮ ገና ነፍሷ ስላልወጣ ነው እንዳይሉ እንዴ ተገንዞ እንደው አጥር ገንዘን ልንቀብረው እየወሰድነው የነበረውን መንገድ ላይ ያስነሳዋል። አይ ቢሆንም እንደው ተሳስተን ገንዘው ነው ኖሯል እንዳይሉ ሞቱ 4 ቀን የሞላው አላዛር አስነስቶ ምክንያት አሳጥቶ ሕያውነቱን ገለጸ። እሱ ብቻ ደግሞ አይደለም፣ ትርጉም ያላቸው ናቸው። እቤት ውስጥ ሆና ያልሞተችው ልጅ ቤተ ክርስቲያን ውስጥ ሆነን በኃጢአት የሞትነው ሰዎች ነው። ግን ቤት ነን፣ ግን አልወጣንም። እሱም እግዚአብሔር ይመስገን ከቤቱ አልወጣንም። ግን እዚህ ውስጥ የሞትን ሕሊናችን የፈረሰ ሰውነታችን በኃጢአት የታጀረ እንዲህ ያለ መንገድ ላይ ደግሞ ወጥቶ መቀበር የቀረው ደግሞ የት ነው? ክህደት ብቻ ሲቀረው ኃጢአትን ሁሉ የፈጸመ ነው። ደግሞ መቀበር ብቻ ቀርቶታል ማለት መካድ ብቻ የቀረው። ከተቀበረ በኋላ ያስነሳው ደግሞ ከካደ በኋላ የሚመልሰው። ሶስቱን ማስነሳቱ እንደው እስከ ከሃዲነት ብትሞቱም እንኳን ከተመለሳችሁ እምራችኋለሁ ማለት ነው። እስከዚያ ድረስ ብትሞቱ እንኳን እናንተን እምራችኋለሁ ብሎ ተስፋ ይሰጣል። ትንሣኤያችን ክርስቶስ እስከዚህ ድረስ ሕይወት ለመስጠት የሚፈልገን አባት በሞት ላይ እንዲህ አድርጎ ስልጣኑን ገለጠ። ቢያፈወሰበት ሞትን ኃጢአት ቢያሰራ ይቅር አለበት፣ ቢገድል አስነሳበት። ጌታችን ኢየሱስ ክርስቶስ ሞትን እንዲህ አድርጎ ድል ነሳው። ኋላሳ የዘመኑ ጊዜ ፍጻሜ በደረሰ ጊዜ ሐሙስ ማታ በሞት ላይ ስልጣኑን ሲያሳይ ተመልከቱ። ልብ ብላችሁ ስሙ። የዮሐንስ ወንጌል ምዕራፍ 18 ቁጥር 1 ጀምሮ የምታነቡት ክርስቶስ አምላክ መሆኑን አስረዱ ስትባሉ ለልጆቻችሁ ይሄን ማስተማር አለባችሁ። አንዱ ደግሞ በሞት ላይ ስልጣኑን ያሳይ ሲያዝ ሁለት ጉዳዮችን ያሳያል። የመጀመሪያው ይሁዳ የአይሁድ ወታደሮችን ይዞ ሲመጣ ተንስኡ ንሁር እምዜ በጽሐ ዘያገብ በአንያ ተነሱ ከዚህ እንሂድ የሚያስይዘኝ መጥቷል። የሚያስይዘኝ መጥቷል። እንሂድ ማለት ነው ወዶ ነው የሞተው ክርስቶስ። ከእናንተ ወዶ የሚሞት አለ? ተፍጨርጭሮ ከተያዘ ሰላይ ቀር ይሞታል እንጂ ወዶ ወደ ሞት እንዲሄድ የለም። ከእኛ መካከል ወደ ሞት እንሂድ ብሎ የሚያስገድለው እንደመጣ የተሰወረውን የሚያውቅ ምክሩ እንደተጨረሰ የሚያውቅ መቃረባቸውን የሚያውቅ ግን ደግሞ ወደ ሞት ቀጥ ብሎ ይሄዳል። እሷን ቀጥሎስ ምን አደረገ? አይሁድ ሲደርሱ ማንን ትፈልጋላችሁ አላቸው። የናዝሬቱን ኢየሱስ ክርስቶስ አለ። እኔ ነኝ አላቸው። እኔ ነኝ ሲላቸው ይኸውላችሁ፣ ለዚህ ነው ቅዱስ ያሬድ አርአያ ስልጣኑ ላይ ደግሞ ሌሎሙ ጊዜ ኢየሱስ ለአይሁድ በሞት ላይ ስልጣኑን አሳየ። ሊይዙት በመጡም ጊዜ እንዲህ አላቸው፣ ማንን ትፈልጋላችሁ አላቸው።
የናዝሬቱን ኢየሱስ እኔ ነኝ ሲላቸው ወደኋላ ተፍገምግመው ወደቁ። ምን ማለት ይመስላችኋል? ወድጄ ነው የምሞተው፣ በግድ አትገድሉኝም፣ በሞትና በሕይወት ላይ ስልጣን አለኝ። እናንተ ስለበዛችሁ፣ ቁጥራችሁ ስለጨመረ፣ ሰይፍ ስለያዛችሁ፣ ጎራዴ ስለጨመራችሁ ሳይሆን እኔ ስለወደድኩ ነው የምሞተው፣ በሞት ላይ ስልጣን ያለኝ ነኝ ማለት ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ ቀድሞ ነግሮን ነበር። እስመ ብውእተ አንብራሂ ወእሲማ ወሜጣ አለ ነፍሴ በፈቃዴ፣ ነፍሴን በፈቃዴ አሳልፌ እሰጣለሁ። ብውእተ አንብራሂ ወእሲማ ነፍሴን ከሥጋዬ ልለያት መልሼም ላስነሳት ስልጣን አለ። አልቦ ዘያሃይደኒ እምኔ ነፍሴን ከእጄ ነጥሎ ሊወስዳት የሚችል ማን የለም፣ ስልጣን አለኝ አለ። ያን ስልጣኑ ሲያዝ አሳየ። ከዚያ በኋላ አስነሳቸው። አስነስቶ ማንን ትይዛት ትፈልጋላችሁ አላቸው። የናዝሬቱን ኢየሱስ እኔ ነኝ አላቸው። በሁለተኛው ተያዘ። ለምን መጀመሪያ እንዲወድቁ አደረጋቸው? በሞት ላይ ስልጣን እንዳለው ለማሳየት። ሁለተኛ ሶስተኛ ነው። በሞት ላይ ስልጣኑን ያሳየ መቼ ነው? በዕለተ ዓርብ ነው። በዕለተ ጌታ በሞት ላይ ስልጣኑን አሳይቷል። እንዴት ነው ስልጣኑን ያሳየው? ሌሊቱን ሲገረፍ አደረ። አስራው አሳደሩት። ጠዋት ፈረዱበት። 6 ሰዓት ሰቀሉት። በተሰቀለ ጊዜ 3 ሰዓት አስቀድሞ ከጲላጦስ ፊት ቆሞ ሳለ ጲላጦስ እንዲህ ብሎት ነበር። ዮሐንስ ወንጌል ምዕራፍ 18 ላይ ምን ብሎታል? አንተ ንጉሶሙ ለአይሁድ አለ። የአይሁድ ንጉሥ አንተ ነህ አለ። አይ ለሊቀትል የአይሁድ ንጉሥ ነኝ የምትለኝ አንተ ነህ አለ። መንግሥቴሰ የኮነት ምስንቱ አለ። የእኔ መንግሥት ከዚህ ዓለም አይደለችም ማለት ምን እያለ ይመስላችኋል? የአይሁድ ንጉሥ ነህ ሲለው የአይሁድ ንጉሥ ነህ የምትለኝ አንተ ነህ የሚለው ለምን ይመስላችኋል? አይሁድ ማለት በጣም ጥቂት ወረዳ ናት። ከደብረ ብርሃን እስከ ወልቂጤ የምታደርገን ነች። ከጀርሷ ተሰፋ ይመስላል። በጣም ጠባብ አገር እስራኤል። ታዲያ ምን ማለት ነው? የአይሁድ ንጉሥ ነህ፣ የአንዲት ሀገር የዚች ጎጥ ንጉሥ የምታደርገኝ አንተ ነህ፣ የኔ መንግሥት ምኑ ነው እያለ የዚች የጠባብ ሀገር ንጉሥ አይደለም፣ እኔማ የሰማይ ንጉሥ ጭምር ነህ እያለው ነበር። ያንን በምን አሳየ ስትሉት ይህን ጽፉ መንግሥቱን 6 ሰዓት ላይ ያሳያል። የመቅደሱ ንጉሥ መሆኑን ቤተ መቅደሱ መጋረጃ ይቀዳል። የምድር ንጉሥ መሆኑን ሲያሳይ አለት ተሰነጠቀ፣ ደሙን መሸከም አቅቶት፣ መቃብራት ሁሉ ተከፈቱ። የሕይወት ጌታ መሆኑን ሲያስረዳ ከመስቀሉ ስር 500 ሙታን እንዳሸን ፈልተው ተነሱ። የሕይወት ጌታ ነው። አለት ተሰነጠቀ፣ መቃብር ተከፈተ፣ መቅደሱ አሁን የምድር ሁሉ ንጉሥ መሆኑን ያሳይ። ምን ይቀረዋል? የሰማይ ንጉሥ እየሞተ ምድር የሚገዛ አይታችሁ ታውቃላችሁ? እሱ ክርስቶስ ብቻ። በሰማይ ምን አደረገ? ፀሐይ እንግዲህ እኔን ገድላችሁ በእኔ ላይ ስልጣን እንዳላችሁ አሳያችሁ፣ እኔ ደግሞ በእናንተ ላይ ስልጣን እንዳለኝ ተመልከቱ አላቸው። በጨለማ እንድትርመሰመሱ አድርጋችኋለሁ አላቸው። ምን አደረገ? ፀሐይ አጨለመች፣ ጨረቃ ደም ለበሰች፣ ከዋክብት ረገፉ። አሁን የሰማይ ንጉሥ መሆኑን ደግሞ አሳየ። እግዚአብሔር ሰማያቱን ራይ። ስለዚህ ምን አደረገ? አርአየ ስልጣኑ ላይ ለሞት እግዚአብሔር ንጉሠ ነገሥት ክርስቶስ አለ። የነገሥታት ንጉሥ የጌቶች ጌታ ክርስቶስ እሱ የሰማይን የምድርን ጌታ መሆኑን በሞት ላይ ስልጣኑን አሳየ። ሙታንን በመቀስቀስ ትንሣኤውን ገለጠ። ይሄ ነው ስልጣኑን ያሳየ በዕለተ ዓርብ። ለዚህ ነው ዓርብ ማታ ሲጸልይ አባ በጽሐ ጊዜሁ ከመ ትሰብሖ ለወልድከ፣ አባቴ ልጅህን ታመሰግነው ዘንድ ጊዜው ደረሰ። ጊዜው አባቴ ታመሰግነው ዘንድ ጊዜው ደረሰ። ልጅህን ይለም ክርስቶስ ስቅለቱን ምን አለው? መመስገን አለ።
ስቅለቱ የተዋረደበት የተሰደበበት ነው ወይስ የተመሰገነበት? አይሁድ የሰደብነው ያዋረድነው መሰላቸው። እሱ ግን ንጉሥነቱን የገለጠበት ቀን፣ አራቱን ማዕዘን የገዛበት ቀን፣ ሰማይን ከፍ ብሎ እንዲያውም ሊቃውንት ሲተረጉሙ በጣዖት አምልኮ በስቡ ጢስ የረከሰውን ሰማይ ለመቀደስ አየሩን ለመባረክ ከፍ ብሎ ተሰቀለ። ምድርን እያስተማረ ቀደሳል። ሰማዩን ደግሞ ከፍ ብሎ ተሰቅሎ ቀደሰው። እንዲህ አድርጎ ክርስቶስ በሞት ላይ ስልጣኑን ገለጠ። ጥቂት ላይ ቀረ። አራተኛ በሞት ላይ ስልጣኑን የገለጠው በመነሳቱ። ወገኖች ቀላል አይመስላል። በዚህ በኮሚኒዝም ጊዜ ራሽያ ውስጥ የኮሚኒስት ሰዎች የራሻ ካህናትና መነኮሳትን ሰብስበው ሃይማኖት የለም በሉ አሏቸው። የለም አለ። ወዳሙም የለም አለ። ፈሪውም የለም አለ። ይህ ከቤተ መንግስት ጋር የተላከመውም የለም አለ። ምን አለ? ተደመደመ ስብሰባ። መጨረሻ ላይ አንድ መነኩሴ እጁን አወጣ። እዚህ አለ አቤት ምንድን ነው? አብቅቷል እኮ ስብሰባ። ክርስቶስ የለም እያላችሁ ስበኩተው ነው። ክርስቶስ ተነስቷል አመሰግናለሁ ብሎ ተቀመጠ። ክርስቶስ ከተነሳ ምን አለ ማለት ነው? ሃይማኖት አለ። ሃይማኖት እንዲኖር ያደርገው የክርስቶስ ትንሣኤ ነው። አጨብጭበው ተለያዩ። ከዚያ በኋላ ያን መነኩሴ የተከተሉት ናቸው ድንኳን እየጣሉ መከራ እያዩ አሁን ያለችውን የራሻ ቤተክርስቲያን ያመጣል። ክርስቶስ ተነስቷል እያሉ እኛ ጋር ልዩነት አለ፣ የታወቀ ነው። እግዚአብሔር እንግዲህ ወደ አንድነት ያምጣል። ግን ክርስቶስ ተነስቷል ማለት ቀላል ነገር እንዳይመስላችሁ። ክርስቶስ ተነስቷል ማለት ሕይወት አለን፣ ዘላለማዊ ሕይወት አለን። ረሃብን የሚያስታግሰው ክርስቶስ ተነስቷል ይላል። ዛሬ የሚርበው ሰው ክርስቶስ ተነስቷል፣ ዛሬ ቢርበኝ ነገ በዘላለም ሕይወት እጠግባለሁ። የታመመ ሰው ክርስቶስ ተነስቷል ሲል ያርፋል። በምድር ባልፈወስ በጌታ ትንሣኤ ሕያው ሆኜ እነሳለሁ። በምድር ቤት የሌለው ሰው በክርስቶስ ትንሣኤ ይጽናናል። ለመ ተነስተ ማኅደርነ ዘበምድር ብነ ሕንፃ ዘይገብሮ እደ ሰብእ በውስተ ሰማያት ይላል ቅዱስ ጳውሎስ። በምድር ያለው ቤታችን ቢፈርስም በሰማይ የሰው እጅ ያልሰራው ቤት አለን ይላል። ቅድም ዲያቆኑ ያነበበልን ቆላስይስ ምዕራፍ 3 ላይ እመሰ ተንሣእክሙ ምስለ ክርስቶስ ይላል። ከክርስቶስ ጋር ከተነሳችሁ ቆላስይስ ምዕራፍ 3 ቁጥር 1 ዘላይሉ እሱ ዘአኮ ዘበምድር የሰማዩን እንጂ የምድሩን አትሹ ሀባህዶ ወልደ እጓለ እመሕያው ነበር በየማነ አቡሁ ዘበሰማያት። የእግዚአብሔር ልጅ ክርስቶስ በአባቱ ቀኝ ያለበትን የላይኛውን ሰማይ ፈልጉ። ይህ ተስፋ ነው የተሰጠ። የሰው ልጅ ክብር የተረጋገጠበት በትንሣኤው ነው። በትንሣኤው እንዴት እንደተረጋገጠ በሞት ላይ ስልጣኑ ላሳየ ልብ ብላችሁ ተመልከቱ። መቼስ ዘመነ ትንሣኤ እኮ ነው። ገዳም ስሩ ብቻ ብያችሁ እንዳለ ስለ ትንሣኤው መንገራችሁ። ገዳሙን ያመጣው የጌታ ትንሣኤ ነው። ትንሣኤ ባይሆን ቄስ የለም፣ ዲያቆን የለም፣ ጳጳስ የለም፣ ሲኖዶስ የለም። ይህ ሁሉ የመጣው በጌታ ትንሣኤ ነው። ክርስቶስ ባይነሳ ጥምቀት የለም፣ ቁርባን የለም። የእምነታችን ኃይል የጌታ ትንሣኤ ነው። ይሁን የክርስቶስን የትንሣኤውን ኃይል አውቃለሁና ይላል ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 3 ቁጥር 8 እስከ 11 ሲናገር የክርስቶስን የትንሣኤውን ኃይል አውቃለሁና ቢቻለኝስ በሞቱ እንኳን ልመስለው እወዳለሁ። ቢቻለኝስ በሞቱ እንኳን ልመስለው ደስ ይለኛል አለ። እንዴት? ወረሰይክዎ ለኩሉ ከመ እዳው ሁሉንም እንደ ምናምንቴ እቆጥረዋለሁ። ከመ ርብሖ ለክርስቶስ ክርስቶስን ትርፍ አደርግ ዘንድ። ትርፍ ማለት የትንሣኤው ኃይል ሰማዕታትን በደም ጻድቃንን በገዳም አጽንቷቸዋል። ከመከራ የሚያጸናን ፍትሕ ስናጣ ኃይል የሚሆነን የጌታ ትንሣኤ ነው። በትንሣኤው ምንድን ያስረገጠው ጌታ? ማታ ለአምሳ ለስልሳ የሚገጠም ድንጋይ ገጠሙት መቃብሩ። ታውቃላችሁ። እንደገና ሳደሙ በሮማ ወታደሮች አስጠበቁት። ሶስተኛ በንጉሥ ማኅተም አተሙት። ልብ ብላችሁ ስሙ።
የጌታ ደቀ መዛሙርት ስንት ናቸው? 12 ደቀ መዛሙርቱ 12 ናቸው። የገጠሙት ድንጋይ ግን 50-60 ሰው የሚያነሳው ትልቅ ድንጋይ ነው። የሮማ ወታደሮች እንዲጠብቁ አደረጉ። በዚያ ሰዓት ምን ማለት እንደሆነ ተመልከቱ። ጌታ የሞተው በስቅላት ነው። ተሰቅሎ የሞተን ሰው መቃብር ጠብቁ ተብሎ ያንን መቃብር በአግባቡ ሳይጠብቅ የተገኘ ሰው የሚቀጣው በምንድን ነው? በጊዜው በሮማ ሕግ በስቅላት ሞት ነው የሚቀጣው። ልብ ብላችሁ እንድትሰሙ ይፈልጋል። ታሪክንም ምስጢርንም ያዙ፣ በልብ አትመኑ። ቤተሰብ በጊዜው መቃብሩ ብዙ ሰው የሚያነሳው ድንጋይ ገጥመውታል ብያቸዋለሁ። ከዚያ ቀጥሎ ደግሞ የሮማ ወታደሮች ይጠብቁታል። በጊዜው በሮማ ፍርድ በስቅላት የሞተን ሰው መቃብር በአግባቡ ሳይጠብቅ ያደረ ወታደር አጥሙ ቢዘረፍ የሚገጥመው ምንድን ነው? የስቅላት ሞት ይጠብቁታል። ሟቹ የሞተበትን ሞት ጠባቂ ወታደር ይገደባል። ያ ማለት ማለት ማሰላት ወታደሮች አይተኙም ማለት ነው። ምክንያቱም ተኝተው ቢወሰድ እነሱ ምን ያደርጋሉ? ይሰቀላል። ሳይተኙ ነው የሚያደርጉት ነው። ከዚያ በኋላ ጌታችን ኢየሱስ ክርስቶስ መንፈቀ ሌሊት ተነሳ። ሲነሳ ልብ በሉ፣ ሲነሳ ከተነሳ በኋላ አይሁድ አይ ደቀ መዛሙርቱ ሰርቀው ወስደውታል ብላችሁ መስክሩ ብለው ገንዘብ ሰጥቷቸው ሰርቀው ወስደውታል ብለው መሰከሩ። ቅዱስ አትናቴዎስ እነዚህን ወታደሮች ቅርብ በዘመን አጠገባቸው እንዳለ ሆኖ ይጠይቃቸዋል። አንተ ውሸት አሉ። መጀመሪያ ጠብቅ ስትባል እኮ ብታስወስደው የስቅላት ሞት እንደሚጠብቅ ታውቃለህ። መች ተኝተህ ታድራለህ? መጀመሪያ የሚጠብቅ ፍርድ መች አስተኛል? አንድ ሁለተኛ በሕይወት እያለ ጥለውት የተበተኑት ደቀ መዛሙርት ሥጋውን ለመውሰድ እንዴት ያለ ድፍረት አገኙ? ሶስተኛ ተማሪዎቹ 12 ብቻ ናቸው። 12 ሰዎች ረሃብ የከረመባቸው ሰዎች እንዴት ያን ድንጋይ የማንሳት ኃይል ያገኙ? አራተኛ በር ተሸክሞ የሚሄድ ሰው ከነ መግነዙ ይወስዳል እንጂ እንዴት መግነዙን ጥሎ ይሄዳል? አምስተኛ ካያቸው ለምን ሰደድካቸው? ጠባቂ አይደለም። ካላያቸው ደግሞ ለምን ወሰዱት? ለትመሰክራለህ። ካላያቸው ምስክር መሆናቸው፣ ካያቸው ደግሞ መስደድ የለብህም። ውሸት ግን ነው ይላል ቅዱስ መጽሐፍ። ይሄ በራሱ የሮማውያን ወታደሮች ምስክር የክርስቶስን ትንሣኤ የሚያስረግጥ አካሄዳቸው በራሱ። ከዚያስ ከትንሣኤው በኋላ አብሮ በላ ጠጣ። ወዲያው ቢያደርግ ኑሮ አልተነሳም። ውሸት እኮ ነው። የሆነ ቦታ ደብቀውት ነው ይባላል። 40 ቀን አብሯቸው ቆየ፣ እየበላ እየጠጣ። ይኸው ቅድም እንደተነበበልን በወንጌል በጥብርያዶስ ባህር አብሯቸው ዓሣ እየተመገበ ቆየ። በ40ኛው ቀን ትኩር ብለው እያዩት አረፈ። መነሳቱን ከመስቀሉ ስር የተነሱት ከ500 በላይ የሆኑ ሙታን ምስክር ሆነው ለአይሁድ ተናገሩ። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ ያለው ሲናገር ክርስቶስ ለሙታን በኩር ሆኖ ተነስቷል። መነሳቱን በተነሳ ጊዜ የነበሩት 500 ባልንጀሮች አንዳንዶች አንቀላፍተዋል፣ ብዙዎች ግን ዛሬም በአይሁድ መሃል አሉ። ምስክር አቁሞ ነው የሚናገር። ቅዱስ ጳውሎስ ስለ ክርስቶስ ትንሣኤ ሲናገር ሞተው የተነሱ ሰዎች ለምስክርነት ቆመው ነበሩ። ይሄ ነው ትንሣኤ የተመሰከረ። ከዚያስ አርአየ ሥልጣኑ ላይ ለሞት ጌታ ትንሣኤውን በምን አስረዳ ስትሉ እየጨረሱ መንፈስ ቅዱስን በመላኩ ሙቶ መንፈስ ቅዱስን የላከ ማንም የሃይማኖት መስራች በምድር ላይ ይሄ ከሞተ በኋላ መንፈስ ቅዱስን የላከ ክርስቶስ ነው። ቅዱስ ጳውሎስ ሮሜ ምዕራፍ 1 ከቁጥር 1 እስከ 4 እንዲህ ነው ይናገራል። ወተፈለጥኩ ለትምህርተ ወንጌል እግዚአብሔር
በነቢያት ስለ ልጁ ያናገረ ለእግዚአብሔር ወንጌል የተለየው ከኔ ከጳውሎስ የተላከ መልእክት እና ወአርአየ ከመወልደ እግዚአብሔር ውእቱ በኃይሉ ወመንፈሱ በኃይሉ ታምራትን በማድረግ መንፈስ ቅዱስን በመላኩ የእግዚአብሔር ልጅ መሆኑን ያሳየ ይለዋል። ወልድ መንፈስ ቅዱስን በመላክ የእግዚአብሔር ልጅ መሆኑን ያሳየ። ነቢያት ሞተዋል፣ መንፈስ ቅዱስን አላኩ። ሌሎች ሃይማኖት መሰረት የሚሉ አሉ በዓለም ላይ። እነሱ ከሞቱ በኋላ መንፈስ ቅዱስ አልወረደም። ይሄ ክርስቶስ በሞት ላይ ስልጣንን ያሳየበት ምስጢር ነው። የመጨረሻ 2 ነጥቦች ብቻ ልናገር። አርአየ ስልጣኑ ላይ ለሞት ጌታ በሞት ላይ ስልጣኑን የገለጠ በምን ይመስላችኋል? በ12 ደቀ መዛሙርት ወንጌልን በማዳረስ በሞት ላይ ስልጣንን አሳያል። የሁላችሁ የክርስትና ሃይማኖት ለልጆቻችሁ እንድታስተምሩት ብትይዙት ደስ ይለኝ ነበር። ካልሆነ እንደማይሆናችሁ አንድ ማያሉ እንደው ልጆቼ ዛሬ እሑድ የተተረጎመው ትርጉም አሏል በቤት ምን ተባለ? እናታችን ሲሆን ኧረ ምኑን ይዤው ልጆች አሉ እና ዝም ብላችሁ ኧረ ምኑን ይዤው ሳይሆን መያዝ አለባችሁ። አንድ በጣም አሜሪካዊ ፈላስፋ አለ እና 8 አንድ ሃይማኖት እውነት መሆኑን የምንመዝንባቸው ነጥቦች ላይ ያስቀምጣል። ከ8ቱ ነጥቦች ውስጥ 1 2 3 ልንገራችሁ። አንደኛ በስጋዊ ምቾት ያልተስፋፋን እምነት ብዬ እቀበለዋለሁ ይላል። ኦርቶዶክስ እንደዚህ አይነት አይደለም። ከ365 ቀን ብዙ ቀን ጾሙ ነው የሚባለው። እንደው ስንጾም ከርመን እንኳን 55 ቀን ጾማችሁ ልጆች የደክማችሁ ብሉ ሳይሆን ምትለው አክፍሉ ትላለች። ጭራሽ ደግሞ ማለት ትጨምርበታለች። አዎ፣ ስለዚህ መንፈስ ነው፣ የመንፈስ ዋጋ ነው የሃይማኖት ዋጋ። የስጋ ዋጋማ እንግዲህ ንግድ ነው። ስለዚህ መንፈሳዊነት ላይ ያደላ እምነት እሱ ነው እምነት ሊባል የሚችለው። ሁለተኛ በጦርነት ያልተስፋፋና በምድራዊ ኃይል ያልተስፋፋ መሆን አለበት። ልብ በሉ፣ ጌታችን ኢየሱስ ክርስቶስ የመረጣቸው ስንት ደቀ መዛሙርት ናቸው? 12 ይገርም። ሁለት ይቆመጣቸው 12 ናቸው። በጣም ብዙ ሰራዊት አሰማርቶ ነው እንጂ ክርስትና የተስፋፋ ክርስትና እውነት ስለሆነ አይደለም እንዳይባል ቁጥራቸውን 12 አደረገ። እንዲሁ ቢዋጋ 12 ሰው ከስንት ሰው ጋር ይዋጋል? ሰይፍ ደግሞ እንዳትይዙ እንኳን ሰይፍ ምን ያላቸው በትር እንዳትይዙ አላቸው። የማቴዎስ ወንጌል ምዕራፍ 10 ላይ ነው ይህ መስረቅ መስረቅ የስንት ከረጢ ወይ በትር እንዳትይዙ ወይ አሳይን ጫማም እንዳትይዙ ይህ ወርቅ ወርቅ ምንም እንዳትይዙ። ስለዚህ በኃይል አልተስፋፋ። እንዲያው ምንድን ያለ ለመጽፋት ከመልታይት ከዜማን ሚት ወጡ ካሊታይ ቀኝን ለመታገል አዝሮታል። ወለማ ይፈቅድ ይታገል ከመልበሰከ እድግ ወጡ ክዳነከ ልብስን ለሚወስድ ሰው መጎናጸፊያን ጨምርለት። ወለማ በጠካ ሀደ ምዕራፍ ትውር ምስሌው ውር ምስሌው ክሌተ ምዕራፍ አንድ ምዕራፍ እንድትሄድ ያስገድድን 2 ምዕራፍ አብረኸው ሂድ። ለሚያሳድዷችሁ ጸልዩላችሁ። ኩኑ እንከ ማርያም ርኅሩኆቹ ነው ከመቱ ኩኑ ውሉደ ለአቡክሙ ዘበሰማያት ለሰማይ አባታችሁ ልጆቹ ትሆኑ ዘንድ እስመ አቡክሙ ሰማያዊ ያሰርቅ ፀሐይ ላይ ለጻድቃን ወኃጥአን ላይ ለሄራን ወኩያ የሰማይ አባታችሁ ለክፎችም ለድሆችም ፀሐይን ያወጣል ዝናብን ያዘንባል። ስለዚህ ክርስትና በሞት እንዴት ተስፋፋን? ገድሎ ሳይሆን ሙቶ የሰፋ እምነት ኦርቶዶክስ ክርስትና እየገደል ያላስፋፋን እየሞትን ነው ያሰፋ። ይሄ ድንቅ ያሰኛል። የክርስቶስ ትንሣኤ በሰማዕታት ሞት ላይ ባይሰለጥን ኑሮ እየሞተ የሚሰፋ እምነት አይገኝም ነበር። ይሁት ስም ነው። ሶስተኛ በንግግር ጥበብና በማባበል ያልተስፋፋ መሆን አለበት ይላል። በንግግር ጥበብና በማባበል ለምሳሌ አሁን የምንድነው የስቶይክ ፍልስፍና ታውቃላችሁ አይደል? ሂንዱይዝምን የሚያጠነጥነው ማለት ነው። አሁን ማማለል ነው። ንግግር ጥበብ በቃ የሳይኮሎጂ ማማለል ይሞላበት። ኮንፊደንስ እንዲኖር እንደዚህ ያለ እንትን እንዲኖር እንደዚህ ያለ ውሳኔ ለመወሰን እንደዚህ ያለ ይሄ የኑሮ ዘዴ የሚባል መጽሐፍ ነበር በደርግ ጊዜ አንብብ ቢሆን እና የኑሮ ዘዴ ነው እውነት አይደለም።
በንግግር ጥበብ የተባለ የእነ አርስቶትል የእነ ሶቅራጥስ እዚያም ቅጭፍ የተደረገ ብዙ ነገር አለ። የሌላውን አሁን እንደው ገሌ እያልኩ የነካካው ለምን ነገር አስተምራቸዋል። ወደ እውነቱ ትበል ክርስትና ስትመጡ የንግግር ማባበል የለው፣ ምቾት የለው። ይመቻችኋል። አይዟችሁ ልጆቼ፣ ጸድቀሃል፣ ተቀድሰሃል፣ ሞልቶሃል፣ አይዞህ የለም። ስጋውን የሚወድ ካለ ይጣላት። በቃ በቀበሉ ደጅ ግባ። ይሄ ንግግር የሰለጠኑ ሰዎች አለ የሚያስቆፍር። እንዲሁም የገጠር እስራኤሎችን እኮ ነው የመረጣቸው። እንዴ ጥሩ ሰባኪ መርጦ ድሮስ ላይደመጥ ኖራል፣ ክርስትና ላይ ይስፋፋ ኖራል እንዳይባል ንግግር ጎልዳፋ። እንዲሁም ቅዱስ ጴጥሮስ ቁማታ ነገር ከያለው ቁቀት ያስታውቅብሃል ንግግር ነው ያለችው ያቺ ሴት። ምን ማለት ነው? ገጠር እስራኤል ነው ማለት ነው። ያሳውቅብሃል አንተ የናዝሬት እስራኤልኛ ነው ያለ የጎንደር አማርኛ፣ የሸዋ አማርኛ፣ የጎጃም አማርኛ፣ የእንትና አማርኛ እንደሚባለው ማለት ነው። ዘይቤ የወሎ አማርኛ የዚህ እንደሚባለው ገጠር የእስራኤልን አንተ ያልሰለጠኑ አሳ ወጣቶችን በዘመኑ ትልቅ ትምህርት የተማሩ የግሪክ ፍልስፍና ያጠኑ ሆነው እንዳይባል ገበሬ ነው የመረጠው ክርስቶስ። ገበሬ አሳ የሚጎትቱ በሬ የሚያጠኑ ተራ ገበሬዎች ከቤተ ክህነት የተወለዱትን እንኳን አይደለም የመረጣቸው። እንዲሁ ቤተ ክህነት ውስጥ ያሉትን አይደለም አሳ መረብ ይዘው ውሃ የሚዞሩትን ተራ ሰዎች መርጦ እንዴት አንድ ነገር በተራ ሰው አንደበት ተነግሮ ዓለምን ሊረታ ቻለ? እንዴት የግሪክ ፈላስፎችን ልብ እየሰረቀ ወደ ግብፅ ገዳም እንዲኮበልሉ አደረጋቸው? እነ ቅዱስ አርሳኒዮስ የሊባኖስን ፍልስፍና የሶቅራጥስና የፕላቶን ፍልስፍና ጥንቅቅ አድርገው ያጠኑት እነ ቅዱስ ዮሐንስ አፈወርቅ ፍልስፍናን ያጠመቁ ሊቃውንት እስኪባሉ ድረስ እነ ቅዱስ ጎርጎርዮስ ዘንዚናዙ፣ እነ ቅዱስ ባስልዮስ ዘቂሳርያ፣ ጎርጎርዮስ ዘኑሲስ እንዴት አድርገው ረቱ? ይህን የክርስቶስ ሕይወት በቤተ ክርስቲያን ውስጥ ስላለ፣ ስለዚህ በተራ ሰዎች ነው የተስፋፋው። የመጨረሻ የምነግራችሁ ነገር ቤተ ክርስቲያን በመከራ ያልጠፋችው ክርስቶስ በሞት ላይ ስልጣን ስላለው። የእውነት የምነግራችሁ የከፈልነው ግፍ አይደለም። እዚህ ቅርብ እኮ ነው። እዚህ የተደረገውን ሮማ የተደረገውን ታውቃላችሁ አይደል? እነ ቅዱስ ይሄ ማነው ኔሮን የሚባለው በጣም አገር በሶስት ነገር ትታመሳለች ይላል ሲራክ። በቃ ትቼዋለሁ። ልናገር ለማስነገር ማማን አለ እናገራለሁ፣ ችግር የለም። አገር የምትታመሰው በሶስት ነገር ነው። አይቅር እሺ፣ ባለጌ የተሾመለት፣ ጅል ሰው ሀብት ያገኘለት፣ ጅል ሴት ባል ያገኘችለት ይላል። በጣም ይቅር አልናገር ብያቸዋለሁ። ችግር የፈጠራችሁ እናንተ ናችሁ፣ እኔ አይደለሁም። እውነት ነው የምናገር ማለት ታውኝ ብላችሁ አስነገራችሁ። ይቅር በሉኝ። አታውቅበትም አይደለም። አሁን እንግዲህ ጅል ወንድ ገልበጡት፣ ችግር የለም። ለሴት የተነገረው ለወንድ ይሰራል፣ ግድ የለም። ለወንድ የተነገረው አይሰራም፣ ይሰራል። ለምሳሌ አንድ ጥያቄ እንጠይቃችሁ። ሴትን አይቶ የተመኛት አመነዘረ ይላል መጽሐፍ ቅዱስ። ሴት አይታ ብትመኝ ተፈቅዶላታል? ታዲያ ይኸው የወንዱ ለሴት እንደሚሰራው እዚህ ጋር ጅል ወንድ ሚስት ሲያገኝ ሀገር ይታመሳል ብላችሁ ተርኩ። አያውቅበትም፣ አያያዝን አያውቅበትም። አጋርን አላያችኋትም? ቁራቷን እግዚአብሔር አንድ ልጅ እንደምን ብሎ ከጌታዋ ቢሰጣት በሳራ ላይ ቁራቷ በቃ መከራ እና እንደዚህ ያለ። እሺ ኔሮን ቄሳርን የመሰለ ባለጌ ሰው የለም በእውነት እዚህ ሮም ተሹሞ የነበረው በቅዱስ ጳውሎስና በቅዱስ ጴጥሮስ ዘመን ማለት ነው። ክርስቲያኖችን ከውሻ ጋር እያስበላ የሚዝናና ሰው ነው። ከአውሬ ጋር እያታገለ ይደሰታል። ሮማን እኮ በእሳት አቃጥሎ እንደገና ደግሞ እሳቱን እያየ የሚደሰት ሰው ነበር። የሚገርም ሰው እኮ ነው። አቃጥሎ ደግሞ ምን አደረገ? ደግሞ ከተማችን የተቃጠለ ነው ማለት ደግሞ በክርስቲያኖች አማልክቶቻችን ተቆጥተው እንደው እኛ እኮ መከራችን ግፍ የሚመጣ በእኛ መልሰን በታሪክ የምንከሰስ እኛ የምናልቅኛ የምንከሰስም እኛ ነው። ክርስቲያኖች ናቸው ሁሉ ያደረሱብን ተብሎ ተከሰሱ።
በዚያ አደባባይ ነው እነ ቅዱስ አግናጢዎስ ሳንሶቻ አናብስቱ ከተራቁበት ጉድጓድ ተፈተው ሊበላ ሲሄድ ምዕመናን እባክህ ጥቂት ዘወር ብለህ ቆይ፣ ለሌላ ጊዜ እንድታስተምረን አለ። ተውኝ እንጂ ወደ ክርስቶስ ከሚሄድበት ጎዳና ላይ ለምን ትቆሙብኛላችኋል? እኔ እኮ በአናብስቱ ጥርስ እንደ ስንዴ ተፈጭቼ ለመድኃኒቴ ለኢየሱስ ክርስቶስ ንጹሕ መሥዋዕቱን እየቀርባል። እንዲህ እያሉ በመጋዝ እየተሰጠቁ በእሳት እየተቃጠሉ ያልተደረሰ ግፍ የለም። የክርስቲያኖች መጻሕፍት በሙሉ በእነ ትራጃን ዘመነ መንግስት እንዲቃጠሉ፣ ክርስቲያኖች የማምለኪያ አጸድ እንዳይኖራቸው፣ ክርስቲያኖች ከመንግስት ሥራ ተለቅመው እንዲወጡ፣ ክርስቲያኖች ተምረው እንዳይሾሙ፣ በሀገር እንዳይኖሩ እየተደረገ በእሳት በቁማቸው እየነደዱ እንዴት ነው ቤተ ክርስቲያን ያልጠፋቸው? በእውነት አርአየ ሥልጣኖ ላይ ነው የምናመልከው። ክርስቶስ በሞት ላይ ስልጣን ያለው ስለሆነ ከሞት በላይ የሰለጠነች ቤተ ክርስቲያን ያለች። እኛን ለማጥፋት የሚሰሩት አውሮፓውያን ውስጥ እናንተ መብዛታችሁ ራሱ ክርስቶስ በሞት ላይ ስልጣን ያለ ስላለው አይደለም ነው። አውሮፓውያን በደንብ ነው የሚሰሩት። አይሰሙም ማለት ቢያንስ በሰላም እስከሚሄድ ድረስ እዚያው ይናገራሉ። በደንብ ነው የሚሰሯት። ታውቃላችሁ አይደለም? አሁን ኢትዮጵያ ጊዜ ከገጠመ ሌላ ጊዜ ነግራችኋለሁ። ሁሉም ቢናገሩት ወደ ዋጋ ይቀራል። ኢትዮጵያ አሁን ያለችበት ሁኔታ 400 ዓመት ነው የሰሩት። ሰርተው ከአፄ ገላውዴዎስ ይጀምራል። አሁን እዚህ ይሄን ቤተክርስቲያን የሰጡ ናቸው የሰሩት። በደንብ ሰርተው ነው ያስረከቡናል። ተሰርቶብናል። ያ እንዴት የሆነ ይሁት በዘመነ መሳፍንት የሚባለው ራሱ ያ የማይረባ ዘመን እንዲፈጠር ያደረጉት እነሱ ናቸው። ምን እያደረጉ ጎጃም ይሄዱና ንጉሥ ተክለ ሃይማኖትን አንተ ትነግሳለህ ይሉታል። ባይታዊ ላይ የሚለው እኮ ቢጫ ለብሰው በባዶ እግራቸው ይሄዱ መነኩሴ ይመስሉ ሸዋ ሄዱና ይሄዱና ምኒልክን አንተ ነው የምትነግስ ይላሉ። አፄ ዮሐንስን ትግራይ ይሄዱና ደግሞ ንጉሥ ተክለ ሃይማኖትና ንጉሥ ምኒልክ እኮ ተጣልተውታል፣ በእርስዎ ላይ ሸፍተዋል ይሏቸዋል። እንዳይስማሙ የቤት ሥራ እየሰጡ ከአውሮፓ ተደግሶልን፣ ቫቲካን ውስጥ ተደግሶልን 8 መነኮሳት አሉ ሀገር ሻጮች ከኢትዮጵያ ተመልምለው መጥተው ቫቲካን ግዕዝ አስተምረው ካቶሊኮች ግዕዝ ተምረው ኢትዮጵያ እንዲገቡና በግዕዝ እየሰበኩ ኢትዮጵያን እንዲያጠፉ ቫቲካን ውስጥ መቃብራቸው አለባቸው። የእነዚያ መነኮሳት መታሰቢያ ማለት የኢትዮጵያውያን ሀገር የሸጡ ቤተክርስቲያን የሸጡ መነኮሳት ማለት ነው። እንዲህ ተብሎ ተሰርቶብናል። እንግዲህ የሁሉ ግፍ በነ ግራኝ መሐመድ በነ ዮዲት 100 ዓመት እኮ ከግብፅ ጳጳስ ሳይላክልን ተቀምጠናል። ታውቃላችሁ? 100 ዓመት ዝም ብለን ቁጭ ብለን ነው። እንደው እንዴት ብለን የኖር ነው ይገርማችኋል። በግራኝ በዮዲትም በእነዚህ አሁን ደግሞ በማርቲን ሉተር ልጆች ለምንድን ነው ማንጠፋው ስትሉ ወይክልዋ አናቅጸ ሲኦል አማስኖታ አንከርክሮታ የሲኦል ደጆች አይችሏትም። ለምን? የሕይወት ደጅ ክርስቶስ ራሱ አስፈራ። ቤተ ክርስቲያን የሰፋችው እውነትም በሞት ላይ ስልጣን ኑሮ ነው። ከበላተኛ አፍ መብል ወጣ ብሎ ነበር ሶምሶን። እንደው እናንተም እኮ አሁን ከበላተኛ አፍ ወጣችሁ ናቸው። እናንተስ ተመስገኑ፣ የእናንተ ልጆች ማለት የእናንተ ልጆች አሁን ከዚህ ኃጢአት ሕግ ሆኖ ከሚሰበክበት ትምህርት ቤት ተምረው ያው እነዚህ ልጆች ሳይ ለኔ ብርቅ ነው የሚሆኑት። እውነት ይንገራል እንዲሁ በስሜት መናገር ጥቅም ስለ ልጆች አልቅሼም ነግራችሁ ደስ ነበር። እዚህ እነዚህ ልጆች ሳያቸው የመጨረሻ በቃ ደስታ የጥፍ ከበላተኛ አፍ የወጡ መብሎች ናቸው። እነዚህን መብሎች ነው መጠበቅ ያለብን፣ እንዳይበሉ አውሬ እንዳይበላቸው እንዳይወጣቸው። እኛም የሕይወት ክርስቶስ አንዳንዶቹ ለሞት መዓዛ ሆነዋል፣ አንዳንዶቹ ለሕይወት መዓዛ፣ እኛ ግን የክርስቶስ መዓዛ ነን ብሏል ክርስቶስ። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 15 ላይ እኛ የክርስቶስ መዓዛ ነን። እንግዲህ መዓዛችን እዚህ አንድ ነጭም አይቻለሁ የተጠመቀ በጣም ነው ደስ ያለኝ። መዓዛችሁ ስቦታል ማለት ነው። ስለዚህ ይሄ መዓዛችን ለሌሎቹ እንዲሸታቸው የሕይወት መዓዛ ነው።
ይሄ የሕይወት መዓዛ እንዲሸታቸው ልጆቻችን የሞት መዓዛ ሳይሆኑ የሕይወት መዓዛ እንዲሸቱ ገዳማችሁን ስሩ። ለመስራት አትታክቱ። ጊዜና ስራን አገናኝቶላችኋል። አባትም አግኝታችኋል። እውነት ነው። የሚያቅዱ የሚያስቡ ትልቅነታቸውን በተራነት ለውጠው ወርደው የሚሰሩ እንዲህ ያለ አባት አግኝታችኋል። ሁላችንም የሕይወት መዓዛ እንዲሸተን በደንብ እንስራ። ትናንትና ብዙ ብር ሰጥታችኋል። ትናንት አይቻለሁ። ሁላችሁም ዛሬም ስጡ። አንድ ጥያቄ ልጠይቃችሁ። ሀሳብ የሌለ መነኩሴ ዝም ብለህ እየመጣ ስጡ ትላለህ እንዳት እኔ ሀሳብ አለኝ። ትናንትና እስኪ ኦክሲጅን የተነፈሰችው ነው ትናንት ወይ ወሰደ ማለት ነው። አውጡ እንጂ ሙታችሁ ነበር። እሺ፣ በጣም ጥሩ። እሺ፣ ዛሬ ኦክሲጅን ትፈልጋላችሁ? እንዴት ትናንትና ወስዳችሁ እና ትናንት ሰጣችኋል፣ ዛሬም ስጡ ነው። ኦክሲጅን ትናንት ወስጃለሁ አይባል። እግዚአብሔር ሆይ ጤና ስጠኝ በሉ። እሺ ዛሬ ይስጠን። ነገ ደግሞ እግዚአብሔር ሆይ ጤና ስጠኝ በሉ። አይ የትናንት ሰጥቻለሁ ይበል አይበል አይደል? እሺ እናንተም ለገዳሙ ብር አምጡ። እግዚአብሔር ይስጠልኝ በእውነቱ ማለት ነው። የተቻላችሁ የምሬ ነው። በሕግም ያለ ሕግም ስጡ ማለት አሁን እንደዚህ ጉባኤ ተዘጋጅቶ ሌላ ጊዜ ማስባችሁ መድኃኔዓለም ስለሚሄዳችሁ ማለት ነው። በሌላ ቀን ስራ መስራት አለበት። ደግሞ ታድላችኋል። እንዴ ነው ገዳሙ እንደሆነ እኛ ሞተን ቢሆን መሰራቱ አይቀርም። ግን ታሪክ ሊያመልጠን አይገባል። መጽደቂያ ድልም ማጣት የለብንም። ሕይወትን ማስቀጠል አለብን። እውነቴን ነው የምነግራችሁ። ታግተን ለፍተን እና ስጡ። አባታችን ሲኖሩ ሳይኖሩ በሌላ ጊዜ ማስባችሁ እንደው ትርፍ ብርም ስታገኙ እችን ለገዳል አባ መባጽዮን የሚባሉ አባት ነበሩ። ኢትዮጵያዊ ጻድቅ ናቸው እና እሳቸው ማታ ማታ ሲጾሙ ውለው ሰርክ ህብስታቸውን ሲበሉ ክፍለ መድኃኔዓለም እያሉ ያኖራሉ። የመድኃኔዓለም ድርሻ ማለት ነው። እስኪ በሉ የማን ድርሻ? ግማሽ እንጀራ ከሆነ ሊቆርሱና እቺ የመድኃኔዓለም ናት ብሎ ያስቀምጣል። መድኃኔዓለም ግን መጥቶ ያለላሞችን እንጀራ ተርቤ ያላበላችሁም ይለኛል። የሚገርመው ግን በቀን በቀን የሚያኖሯትን እንጀራ የሚበላ ሰው ይልክላቸው። እግዚአብሔር እኮ ለንፉግ ሰው እኮ መስጫ ሜዳ የማይሰጠው ለታደለ ሰው ነው መስጫ የሚያዘጋጀው። እና ይሄ እንድትድኑ እግዚአብሔር ያዘጋጀው መንገድ ነው ለማለት ፈልጌ ነው። በሕይወት ላይ ስልጣን ያለው ሕይወት የሆነ ጌታ ነው ያለን። ቅዱስ ሥጋውን ክቡር ደሙን ተቀበሉ። ሞትን አትፍሩ። የክርስቶስን ስም መመኪያ አድርጉ። ስሙ ሕይወት ነው። እውነት የለም እንደው ስትገቡ መጨረሻ ነው በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ ሁሉ የትኛውም ቤት የራሳችሁ ቤት እንኳን ስትወጡ በስመ አብ ወወልድ ወመንፈስ ቅዱስ። ባቡር ስትገቡ እንደዚህ፣ ከባቡር ስትወጡ እንደዚህ፣ ዕቃ ለሰው አውሳችሁ ሲመለስ እንደዚህ ስመ እግዚአብሔርን ጥሩ። ለሰው ስትሰጡ እንደዚህ። የትኛውም ቦታ የእግዚአብሔር ስም ሞገስ ነው። የጌታችን የክርስቶስ ባቡር ውስጥ እንደው ተሳፍራችሁ ስትሄዱ 20 ደቂቃ ስራ ቦታ እስክትደርሱ ጊዜ ካለቻችሁ በዚያ ጊዜ ውስጥ ስልክ እየነካካችሁ ከምትሄዱ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ፣ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ፣ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ ያላችሁ 10 ደቂቃ ከሄዳችሁ ስሙ ራሱ ሕይወት ነው። የመድኃኔዓለም ስም ለጌታችን ለኢየሱስ ክርስቶስ ስም በሰማይም በምድርም ያለው ጉልበት ሁሉ ሊሰግድ ይገባል ብሎ ቅዱስ ጳውሎስ እንደተናገረ ለስሙ ክብር ምስጋና ይግባው። በስሙ በሥጋው በደሙ ሕይወት ያድለን። በየቦታው የሚሞተውን ወገናችን ሁሉ መድኃኔዓለም በቸርነቱ ያስብልን። ያልጀመርነውን ያሳስበን፣ የጀመርነውን ያስፈጽመን። ወስብሐት ለእግዚአብሔር።